አስቡት፣ በበረሃ ውስጥ እየተራመዳችሁ አየሩ በሙቀት ከብዷችሁ የምትነፍሱት አየር አቧራ ብቻ ሆኖ ጫማችሁ አሸዋ ውስጥ እየሰጠመ የልብ ምታችሁ ድምፅ እንኳን በከፍተኛ ድምፅ እስኪሰማ ድረስ ጸጥታው ጆሮ ይጭናል። ሙሴ በዚህ በረሃ እየተጓዘ በነበረበት ሰዓት አንድ ድምፅ ሰማ። ከሩቅ ብርሃን አየ፣ ብልጭ ድርግም የሚል። በመጀመሪያ የበረሃው ፀሐይ መስሎት ነበር። ነገር ግን ይህ የተለየ ነው። ቁጥቋጦው በሚነድ እሳት ተውጦ የእሳት ነበልባልም ይታይበታል። ነገር ግን ቅርንጫፎቹ አይረግፉም፣ ቅጠሎቹም አረንጓዴነታቸው አልለቀቀም። እሳቱ ምንም ውድመት አያደርስም። ትንሽ ቆይቶም ከእሳቱ ነበልባል ድምፅ ወጣ፣ ሙሴ ሙሴ። ልቡ በፍጥነት ይመታል፣ ጉልበቶቹም ተብረከረኩ። በቅዱስ ስፍራ ላይ እንደቆመም ተረዳ። ይህ አጋጣሚ